የቴሌሳይን አካውንት ከሌለ ወይም ከሌለሽ ይሄ ቪዲዮ በጣም ስለሚጠቅማችሁ ፌቨራይት አድርጋችሁ ጀምሩ። አሁን ላይ ቴሌሳይን ልክ ቴሌብር እና ናሽናል አይዲ አልባ ህይወት በጣም ከባድ እንደሆነ ሁሉ ኢትዮጵያ ውስጥ ያለ ቴሌሳይን ደግሞ ተመሳሳይ ነገር እየመጣ ስለሆነ ይሄ ቪዲዮ በጣም ይጠቅማችኋል፣ ተከታተሉኝ። እንደሚታወቀው ከዚህ በፊት ዶክመንት አውተንቲኬሽን ፕሮሰስን በተመለከተ ፓርት 1 ፓርት 2 እና ፓርት 3 ቪዲዮዎችን ሰርቻለሁ። ማለትም ከቀበሌ ወይም ደግሞ ከተማራችሁበት ትምህርት ቤት ጀምሮ እስከ ውጭ ጉዳይ ሚኒስቴር ያሉ ፕሮሰሶችን እያንዳንዱን ዲቴል ፓርት 1 ፓርት 2 ፓርት 3 እያልኩኝ እስከ መጨረሻው እስከ ውጭ ጉዳይ ሚኒስቴር እንዳሳየዋችሁ የሚታወቅ ነው። ይሄ ቪዲዮ ካለፋችሁ ከስር ላይ ዶክመንት አውተንቲኬሽን የሚለውን ይሄን እየተጫናችሁ ከስር ላይ ገብታችሁ እነዛን ቪዲዮ ተመልከቱ፣ ላላያችሁት ማለት ነው። በዛ በመጨረሻው ቪዲዮ ላይ እንደተናገርኩት ከዚህ በኋላ የቪዲዮ የመጨረሻ ነው። ነገር ግን እናንተ በምትጠይቁኝና አዲስ ነገሮች ካሉ በመሃል ገብቼ ሌሎች ማብራሪያና ሌላ ቪዲዮዎች እንደምሰራላችሁ ቃል ገብቼላችሁ ነበረ። ሰዓቱ ደረሰ። ይሄው ዛሬ ልሰራላችሁ ነው። ለምንድን ነው የመጣሁት ዛሬ? ዶክመንት አውተንቲኬሽን ያኔ ውጭ ጉዳይ ሚኒስቴር ላይ ሲደርሱ ማኑዋሊ ሄዳችሁ እዛው እነሱ ነበር ኤሌክትሮኒካሊ የሚያደርጉት፣ እናንተ ቀጥታ መሄድ ነበር የሚጠበቅባችሁ ኢንፐርሰን። አሁን ግን ጊዜው ቀየረውና ምን ሆነ? ዶክመንት አውተንቲኬሽናችሁን ኦንላይን ከቤት ሆናችሁ አፕላይ አድርጋችሁ አመልክታችሁ በመላክ ተረጋግጦ በኢሜይላችሁ ይላክላችኋል። ለዚህ ደግሞ አንድ ወሳኝ የሆነ ሲስተም አለ። ይሄ ሲስተም ከመግቢያ ላይ እንደተናገርኩት ቴሌሳይን ይባላል። ከዚህ በፊትም ስለ ቴሌሳይን ቪዲዮ ሰርቻለሁ፣ አስታውሳለሁ። ገብታችሁ ማየት ትችላላችሁ። ቴሌሳይን አሁን ላይ ናሽናል አይዲ ወይም ደግሞ ቴሌብር በሚያስፈልገን ልክ ወደፊት የሚያስፈልገን ነው። አሁንም ወደፊት ብቻ አይደለም፣ አሁንም በጣም ብዙ ነገሮች ተጀምረዋል። ምን ተጀምረዋል በቴሌሳይን ካላችሁኝ? ምን አስገዳጅ ሆነዋል በቴሌሳይን ካላችሁ? አንደኛ ፖሊስ ክሊራንስ በተለይም ወደ ዱባይ ለምትሄዱ ፖሊስ ክሊራንስ ፕሮሰስ የምታደርጉት በቴሌሳይን ስለሆነ ይሄ ቪዲዮ ይጠቅማችኋል፣ ተከታተሉኝ። ሌላው ዳርስ ወይም ደግሞ ውክልና ከሀገር ውስጥ ሆናችሁ ከውጭ ውክልና ለመስጠት አሁንም ይሄ ሲስተም ነው የምትጠቀሙት። ቴሌሳይን አሁንም ያስፈልጋችኋል። አዳምጧችሁኝ፣ አብራችሁኝ ቆዩ። ሌላው ደግሞ የትምህርት ማስረጃ ኤዱኬሽናል ዶክመንት አውተንቲኬሽን በተመለከተ አውተንቲኬት ለማድረግ አሁንም ይጠቅማችኋል። ማን? ቴሌሳይን። ሌላው የፌዴራል አድቮኬሲ ላይሰንስ ሪኒዋል ወይም ደግሞ ፌዴራል አድቮኬሲ አፕሊኬሽን በአዲስም ሊሆን ይችላል ወይም ደግሞ ያላችሁን ለማደስም በማን ሆኗል? በቴሌሳይን። ስለዚህ እናንተ ምን ጋር አብራችሁን ቆዩ። ከዚህ የምንረዳው ገና እነዚህ ናቸው የጀመሩት እንጂ ወደፊት ሁሉም ነገሮች በማን ሊሆን ነው? ነገሮች በሙሉ በቴሌሳይን ስለሚሆኑ ቪዲዮ ይጠቅማችኋል። ፌቨራይት አድርጋችሁ አስቀምጡት፣ ሪፖስት አድርጉት። እንደገና ደግሞ ለጓደኞቻችሁ ይሄ ጉዳይ ላለባቸው አሁን ከጠቀስኳቸው ነገሮች መካከል ካለ ደግሞ ሼር አድርጉላቸው ማለት ነው። ኖት ዛት እንግዲህ ቴሌሳይን አካውንትን ለመክፈት ምን ያስፈልጋል የሚለውን አንድ ኮመን ነገር ልንገራችሁ። ናሽናል አይዲ አስገዳጅ ነው። ሁለተኛው ደግሞ ኤሌክትሮኒካል ፔመንት ወይም ደግሞ ያው ቅድም እንደነገርኩት በቴሌብር ነው ክፍያዎች የሚከፈሉት፣ እሱ ያስፈልጋችኋል ማለት ነው። ኖት ዛት ቴሌሳይን በሞባይል አፕሊኬሽን ብቻ ሳይሆን ቴሌሳይን.ኢቲ የሚል ዌብሳይት ላይ ገብታችሁ እያንዳንዷን ነገር በላፕቶፓችሁ ወይም ደግሞ በኮምፒውተራችሁ መጨረስ ትችላላችሁ እንዳማራጭ ማለት ነው። አሁን ላሳያችሁ እንዴት ነው ዶክሜንታችሁን አውተንቲኬት የምታደርጉት በቴሌሳይን ላይ። ተከተሉኝ። ቀደም ሲል በቪዲዮ እንደነገርኳችሁ ቴሌሳይን ሲስተምን በሁለት መልኩ መጠቀም ትችላላችሁ፣ በዌብሳይት እና በአፕሊኬሽን ብዬ። በፒሲ ከሆነ መጠቀም የፈለጋችሁት ቆንጆ ካሜራና ተች ስክሪን ወይም መፈረም የሚችል መሆኑን እርግጠኛ ሆኑ። እኔ በአፕሊኬሽን ላሳያችሁ። ለመጀመሪያ ጊዜ ከሆነ ፐርሚሽን ይጠይቃችኋል። ዋይል ዩዚንግ የምትለውን የመጀመሪያዋን ትመርጣላችሁ። አለው ትሉታላችሁ። አለው ብላችሁ ታልፋላችሁ። የፐርሚሽን ነው። ከዚህ ጋር እንደከፈታችሁት ሀገር ያስመርጣችኋል። የቱ ናችሁ እንደምትጠቀሙ አካውንቱን የቱ ናችሁ እየከፈታችሁ እንደሆነ ያስመርጣችኋል። ከዚህ ጋር ትመርጣላችሁ፣ አለ ደግሞ በእጃችሁ ትጽፋላችሁ ማለት ነው። ለምሳሌ እዚህ ጋር ለምሳሌ እኔ ኢትዮጵያ ብዬ እመርጣለሁ። ከታች እንደተለመደው ኔክስት ትላላችሁ። ከዚህ ጋር ቋንቋ ያስመርጣችኋል። መርጣችሁ ኔክስት ትላላችሁ። ኔክስት በሉት። ከዚህ ጋር እንግዲህ አካውንት ካላችሁ ኢሜይል እና ፓስወርዳችሁን አስገብታችሁ ትገባላችሁ። አካውንት ማለት የቴሌሳይን አካውንት ነው፣ ኢሜይላችሁን አይደለም። ከሌላችሁ ግን ከታች ክሬት አን አካውንት ብላችሁ እዚህ ጋር ክሬት ታደርጋላችሁ። ፈርስት ስም፣ ላስት ስም፣ ኢሜይል፣ ስልክ፣ ፓስወርድ ደግሞ እንዲሁም የምትፈልጉትን ከቻላችሁ ከዋናው ኢሜይል ፓስወርዳችሁ ጋር አታገናኙት ወይም ሰፓሬት አድርጉት። እዚህ በፊት ሌላ ቪዲዮ ሰርቻለሁ። ፎር ሴኩሪቲ ፐርፐዝ ማለት ነው። ከጨረሳችሁ በኋላ እዚህ ጋር እንደጨረሳችሁ ወደ ስልካችሁ ቬሪፊኬሽን ይመጣል። ታስገቡና እዚህ ጋር ፓስወርድ እና ኢሜይላችሁን ሎጊን ትላላችሁ ከስር። መጀመሪያ የሚመጣላችሁ እንግዲህ ፊል ፎርምስ ነው። እዚህ ጋር አንድ ኖት እንድትይዙ ፈልጋለሁ።
እዚች ጋር ቬሪፊኬሽን ብሎ ከላይ በኩል እኔ ቬሪፋይ ስላደረኩ ነው። ቬሪፊኬሽን ኢሜል ቬሪፊኬሽን ብሎ ይመጣላችኋል። ኢሜላችሁን ቬሪፋይ ማድረግ አለባችሁ። ወደ እናንተ መሆናችሁን ለማረጋገጥ ወደ ኢሜላችሁ በተድጋሚ ቅድም ስልካችሁ ላይ እንደላከው ወደ ስልክ ወደ ኢሜላችሁ ኮድ ይልካል። ያን ኮድ አምጥታችሁ ቬሪፋይ ማድረግ አለባችሁ እንዳትረሱ። አሊያ ደግሞ ካልመጣችላችሁ አድርጉ የምትለዋ ሴቲንግ ስትሉ ወደ ታች እዚህ ጋር ስትመጡ ቬሪፋይ ኢሜል የምትላለች ከዚህ ጋር ለእናንተ ዋርኒንግ ነው የምትሆነው። እሷን ተጭናችሁ ቬሪፋይ ካላረጋችሁ ወደ ኢሜላችሁ ኮድ ይልካል። ያን ኦቲፒ መልሳችሁ ስታስገቡ እንደዚህ ግሪን ያደርግላችኋል። ግን ከዚህ ጋር ይመጣላችኋል ከመጀመሪያው ላይ ካልመጣ ነው ሴቲንግ ላይ እዚህ ጋር ገብታችሁ የምታዩት። ከዛ በኋላ የመጀመሪያው ስራችሁ እንግዲህ አካውንቱን ከፍታችሁ ለመተው ለፊውቸር ፐርፐስ ከሆነ የፈለጋችሁት እዚህ ጋር ይበቃችኋል። ነገር ግን አሁን ኬዝ ያለባችሁ የአውተንቲኬሽን ኬዝ ከነገርኳችሁ ኬዞች አንዱ ካለባችሁ ግን እንቀጥላለን ማለት ነው። የምንቀጥለው ከዚህ ቴሌፎርምስ የምትለዋን ተጭነን ነው የምንቀጥለው። እንቀጥል። እዚህ ጋር ቴሌፎርምስ የምትለዋን ይቺን ትጫናላችሁ። ከዚህ ጋር ፌደራል ገቨርንመንት ፎርም የሚል ይመጣል። እሱን ትመርጣላችሁ። 3 አይነት ነገሮች አሉ። ሌሎችም እንግዲህ ይቀጥላሉ ብያችኋለሁ። አሁን አስገዳጅ የሆኑ በየቪዲዮ ላይ ገለጽኩላችሁ ማለት ነው። ለምሳሌ ዶክመንት አውተንቲኬሽን ይሄ ከዳርስ ጋር የተገናኘ ሬጂስትሬሽን ሰርቪስ ጋር የተገናኘ ይሄ ሰነዶችና ምናምን ይሄን ጭናችሁ ስታዩት ፓወር ኦፍ አቶርኒ ምናምን የሚሉ ነገሮች አሉ። እየመረጣችሁ ከዚህ ጋር የተገናኘ ውክልና ምናምን ያልኳችሁ ማለት ነው። እዛ ከሚኒስትር ኦፍ ፎሬን ጋር የተገናኘ ሌላው ደግሞ ከሚኒስትር ኦፍ ጀስቲስ ጋር የተገናኘ ይሄ ህግና ጠበቃ ጉዳዮች እድሳት ምናምን ያለባቸው አልኳችሁ። ሌሎችም እየተደራደሩ ይሄዳሉ። እዚህ በኋላ የጀመሩትን ላሳያችሁ። ለምሳሌ እኔ ዶክመንት አውተንቲኬት አድርጌ ላሳያችሁ። ከዚህ ጋር ሚኒስትር ኦፍ ፎሬን የምትለዋ ነው ለዶክመንት አውተንቲኬት ምጫ ነው። ምን እዚህ ጋር ስጫን ምን እንደሆኑ ያሳየኛል። ዶክመንት አውተንቲኬሽን የምትለዋን እመርጣለሁ። እዚህ ጋር ከስር ላይ ስታርት ሳይኒንግ የምትለዋን ትጫናላችሁ። ከዚህ ጋር የውጭ ዜጋ ከሆናችሁ ይሄን የሀገር ውስጥ ከሆናችሁ አይ አም አፕላይንግ ፎር አን ኢትዮጵያን ሲቲዝን የሚል ለጉዳዩ ባለቤት ኢትዮጵያ ከሆነ ኦሪጂኑን ትመርጣላችሁ። ከስር ኮንቲኒው ትላላችሁ። እዚህ ጋር ፋይዳችሁን ታስገባላችሁ። ከዚህ ጋር ፋን ነምበራችሁን 16 ዲጂቱን ነምበር ነው እሺ የምታስገቡት ረጅሙን ማለት ነው። እሱን ታስገባና እንደተለመደው ጌት ኮድ ስትሉ ኦቲፒ ለእናንተ ይልክላችኋል። ይሄን ኦቲፒ ከላይ ይመጣላችኋል። ከፈለጋችሁ ኮፒ አለ ደግሞ በእጃችሁ ትጽፋላችሁ ማለት ነው። እዚህ ጋር ይመጣላችኋል። ከላይ ሰብሚት ትላላችሁ። ኦቲፒውን ያልፋል። እዚህ ጋር የሚመጣላችሁ እንግዲህ 2 ነገሮች ናቸው። ፕሮሰሲንግ ሴንተር ማለት የት ነው ቦታው ነው። ስለዚህ ትጫኗትና ሞሰብ የሚባል አገልግሎቱ ላይ ከሆነ ከሞሰብ ማዕከል ከሆነ ሞሰብ፣ ሞፋ ከሆነ ሞፋ የአገልግሎት መስጫ ቢሮ ነው የምትመርጡት የሚቀርባችሁን ወይም ደግሞ በየሰርቪስ ታይፑ እንግዲህ የምትፈልጉትን ትመርጣላችሁ። ለምሳሌ እኔ የፈለኩት ይሄን ነው። ለምሳሌ ሞሰብን ነው የፈለኩት። ሞሰብ የሚለው ላይ ተጭኜ ኮንቲኒው አልኩኝ። አፕሊኬሽን ታይፑን ትጫኑና ሁለተኛ ላይ ለሰው ከሆነ ውክልና፣ ለድርጅት ውክልና የሚል አማራጭ አለ። ከታች ላይ ለኢንዲቪጁዋል ውክልና ለቤተሰብ የሚላለ እኔ የምፈልገው ኢንዲቪጁዋል አፕላይንግ ፎር ማይሰልፍ ለራሴ ስለሆነ ማይሰልፍ የሚለው መርጬ ኮንቲኒው ላለው አሁንም ኮንቲኒው። አሁን አፕሊኬሽን ዲቴል ይመጣላችኋል። አፕሊካንት ኢንፎርሜሽኑን ከዚህ ጋር እንደዚህ ትሞላላችሁ፣ በትክክል ትሞላላችሁ። ኢሜይላችሁ እንዳሳሳቱ ስልካችሁን ካለ ስልክ ጾታ ኢሜይሉን ትሞሉና ኮንቲኒው ትላላችሁ። ሁለተኛው አፕሎድ ዶክመንት ነው። እዚህ ላይ ነው እንግዲህ ሀሪፉና ወሳኙ ነገር ማለት ነው። አፕሎድ ዶክመንት የሚለውን ትጫኑና ዶክመንቶችን እቺ ቲክ ያልተደረገች አለች ዶክመንት 1 ብሎ ነው የሚመጣው። እዚች ጋር ቲክ ታረጋታላችሁ። ከዚህ ጋር ዶክመንት ታይፓችሁ የሚለው ላይ ትጫኑና ከዚህ ጋር ዶክመንት ትመርጣላችሁ። ኬዛችሁን የራሳችሁን ኬዝ ለምሳሌ ዶክመንት ከውጭ ተምራችሁ ከዚህ ለማረጋገጥ ከፈለጋችሁ ከዚህ ጋር ለኤኒ ዶክመንት ኦሪጂኔትድ ፍሮም ኤ ቦርድ ይላል። ኤኒ ኤዱኬሽናል ዶክመንት ኦሪጂኔትድ ፍሮም ኤ ቦርድ ይላል። ሌሎችም ከውጭ ያገኛችኋቸው ነገሮች ከሆኑ ጋብቻ፣ የፖሊስ ክሊራንስ ለምሳሌ ከፈለጋችሁ ፖሊስ ክሊራንስ የሚኖር ታቻችሁ መምራት ትችላላችሁ። እኔ ኤዱኬሽናል ሰርቲፊኬት በሚለው ላሳያችሁ። ለምሳሌ ኤዱኬሽናል ሰርቲፊኬት ከዚች ጋር የሪፈር ነምበር ካላችሁ የዶክመንት ሪፈር ነምበር ከሌለ ግን ኦፕሽናል ስለሆነ ስኪፕ ታደርጉታላችሁ። ከስር ነው እንግዲህ እቺን አፕሎድ የምትለዋን ትጫናላችሁ። እቺን አፕሎድ ኢሜጅ እንግዲህ ከቻላችሁ አፕሎድ ኢሜጅ ስትሉ ካሜራና ጋለሪ እንደዚህ ይመጣላችኋል። እናንተ እኔ ሪከመንድ የማደርጋችሁ ካሜራ ቀጥታ ብታነሱት ነው። ሁሉንም ዶክመንት በትክክል ማስገባታችሁን በጣም እርግጠኛው ነው። እዚህ ጋር ኤዱኬሽናል ዶክመንት ለምሳሌ አውተንቲኬት የምታደርጉ ከሆነ ከዚህ ለምሳሌ ኦሪጂናል እና ስቱደንት ኮፒ የሚባል ስላለ እንደዚህ በሁለት ዶክመንት መሆን አለበት ማለት ነው። አንዱ ከዚህ ጋር ይሆናል፣ አንደኛው ደግሞ ከዚህ እንደዚህ ይሆናል። ሁለት ኤዱኬሽናል ዶክመንት ይሆናል ማለት ነው። ስለዚህ ይሄን እንዳትረሱ። ወይም ደግሞ ኮንቲኒው ብላችሁ ስታዩት እንደዚህ ከታች ላይ አፕሎድ ዶክመንትስ የሚለው ቱ ሴሌክትድ ማለት አለበት። ማለት ቱ ሴሌክትድ ሁለት፣ አንድ ስቱደንት ኮፒ አንድ ኦሪጂናል ማለት ነው። ስለዚህ አንዱን ሰፓሬት ማድረግ አለባችሁ። ካልኩሌት የሚያደርገው ሂሳቡን እንደዚህ ሰፓሬትሊ ስለሆነ ተጨማሪ ዶክመንት አፕሎድ ማድረግ ከፈለጋችሁ አድሞር ዶክመንት የሚለውን ተጭናችሁ መጨመር ትችላላችሁ። አሊያ ኮንቲኒው ትላላችሁ።
ሶ አሁንም ኮንቲኒው ትላላችሁ ማለት ነው። ሶ እዚህ ጋር ፕሮሰስ ያደርግና ፋይናላይዚንግ ያደርጋል። አሁን መረጃው ያረጋግጣል ሄዶ ማለት የላካችኋቸውን ዶክመንቶች እያረጋገጠ አፕሎድ እያደረገ ነው ያለው ማለት ነው። ሶ ፕሮሰሲንግ አፕሊኬሽን ብሎ ይመጣላችኋል። ቅድም የሞላችኋቸው ፎርሞች እንደዚህ አድርጎ ያመጣላችሁ። ከታች አግሪ ትላላችሁ። ከዚህ ጋር ከታች ላይ ስታርት የምትላለች ስታርት ትላላችሁ ማለት ነው። ሶ እዚህ ጋር ምን ይነግራችኋል? ለምሳሌ ሌትስ ሪከርድ ዘ ቪዲዮ ይላልና እዚህ ጋር እንግዲህ ራሳችሁን እንደሚቀርጻችሁ ነግሬያችኋለሁ ማረጋገጫ። ሶ አችን የቪዲዮ ምልክቷን አንዴ ተጫኑና ሳይን ታረጋላችሁ የመጀመሪያው ማለት ነው። ሶች ስትጫኑ እንደዚህ ያዞርላችኋል። እዚህ ጋር የአክሰስ ከሌላችሁ ካሜራ ሰጡታላችሁ። ሶ መመሪያዎች አሉ። ቪዲዮዎች ትክክል መሆን አለበት። ስለ ቪዲዮ አጠቃላይ ነገሮች መሆን ስላለበት ነገሮች ታነባላችሁ ማለት ነው። ሶ ተጭናችሁ እቺን እንትን ታረጋላችሁ ታነሳላችሁ ካሜራ ማለት ነው። ስለዚህ ኦኬ ጋት ሲስትሉትና ዜን ብራን ካለበት ቦታና ጸጥ ያለ ቦታ ላይ ትሆኑና ሪከርድ የምትለውን በቀይ ያለችዋን ትጫኗትና ከላይ ከቪዲዮ በላይ ያለችዋን ታነባላችሁ። አይ ብሎ ስማችሁ አለ። ከዛ ቱ ዶክመንት ነምበር እንደዚህ ብሎ የሆነ ነገር ይመጣላችኋል። በእንግሊዘኛ ወይ በአማርኛ ያለውን ታነቡና ስጨርሱ ከታች ስቶፕ ትሉትና ዩዝ በአረንጓዴ ዩዝ ዚስ ቪዲዮ የምትላለች ዩዝ ቪዲዮ የምትለዋን ትጫናላችሁ። ያረጋግጥና ሲያልፍላችሁ ቀጣይ ደግሞ ፊርማችሁ እንድትፈርሙ ያመጣላችኋል። እዚህ ጋር ደግሞ በእጃችሁ ፊርማችሁን ትፈርማላችሁ። ከተሳሳታችሁ ከስር ላይ ክሊር የሚል አለ። በትክክል ፊርማችሁን ትፈርሙና ዜን ከታች ኮንፈርም የምትለዋን ትጫናላችሁ። ዜን ሁሉም ዶክመንት ከተሟሉ እንደዚህ ኦል ዶክመንትስ ማንዳቶሪ ዶክመንትስ ኮምፕሊትድ ይላል። ካልተሟሉ በቀይ ያሳያችኋል። በቀይ የሚያሰምረውን አስተካክሉ። ሁሉም ኮምፕሊትድ ከሆነ ጎቱ ፕሪቪው ትሉትና ፕሪቪውን ታያላችሁ። ዶክመንቱ አውቶራይዝ አውተንቲኬት ሲደረግ ሆኖ የሚታያችሁን ፕሪቪው ያሳያችኋል። ታዩና ሰብሚት የሚል ይመጣል። ሰብሚት ትላላችሁ። ኮንቲኒው ብላችሁ ስጨርሱ የቴሌብር ክፍያ እንድፈጽሙ ይጠይቃችኋል። ቴሌብር ክፍያ ከመከፍሉት ላይ የቴሌብር የሚቆረጥበትን ስልክ ትጽፉና ከታች ላይ ሴንድ ኤስኤምኤስ የሚል ይመጣል። ሴንድ ኤስኤምኤስ ትላላችሁ። ኦቲፒ ይልክላችኋል። ያንን ኦቲፒ መልሳችሁ ስታስገቡ የቴሌብር ፓስወርድ እንድታስገቡ ይጠይቃችኋል። የቴሌብር ፒን ኮዳችሁን ወይም ፓስወርዳችሁን እንዳስገባችሁ እንደዚህ ክፍያችሁን መፈጸማችሁን የሚያረጋግጥ ሜሴጅ ይገባላችኋል። ወዲያውኑ ቴሌሳይንም ደግሞ ኮድ ይልክላችኋል። የምትከታተሉበት የራሳችሁ የሆነ ኮድ ማለት ነው። ከዚህ በኋላ ቴሌሳይናችሁ ላይ ትገቡና ዶክመንታችሁ የደረሰበትን ሁኔታ መረጋገጥ አለመረጋገጡን ችግር መኖር አለመኖሩን መከታተል ትችላላችሁ። እንዴት? ከታች ፎርም የምትለዋን እቺን ተጫኑና ቴሌሳይናችሁ ላይ ከገባችሁ በኋላ እዚህ ጋር ዶክመንቶች አሉ። ለምሳሌ ሰብሚትድ ይላል። አሁን የላኩት ዶክመንት ሰብሚትድ ይላል። ሞክሬ ጀምሬ ያቋረጥኳቸው ኢንኮምፕሊት ይላል። ስለዚህ ሰብሚትድ የሚለውን ተጭናችሁ ስታዩ ውስጥ ላይ ያለውን ስታተስ ያሳያችኋል። ለምሳሌ ስታተሱ ይልና ሰብሚትድ ከሆነ ሰብሚትድ ይላል፣ ሪጀክትድ ከሆነ ሪጀክትድ ይላል፣ አፕሩቭድ ከሆነ ደግሞ አፕሩቭድ ይላል። ዶክመንት ሪኩዌስታችሁ የተረጋግጦ ሲያልቅ ማለት ነው በኢሜይላችሁ በኤስኤምኤስ እንዲሁም በዋትስአፕ እንደዚህ በኢሜይላችሁ ይመጣላችኋል። ኢሜይል ሊንክ ይመጣላችኋል። ኢሜይሉ ጋር ደግሞ ፒዲኤፍ ፋይል የተረጋገጠ ይደርሳችኋል። የተረጋገጠ ፋይል ኪውአር ኮድ አለው። ስካን ስታደርጉት ማረጋገጥ ትችላላችሁ። ስለዚህ ለምትፈልጉት ፐርፐስ መጠቀም ትችላላችሁ ማለት ነው። ይመቻችሁ። ማንኛውም አይነት ጥያቄዎች ካሉ ኮሜንት ላይ ጠይቁኝ። ያለ መሰልቸት እመልስላችኋለሁ። መልካም እድል።